እምነቴ ልቀይር ብል እስልምና የውሸት ሃይማኖት ነው ወይስ የተሳሳተ ሃይማኖት ነው ብዬ ባምን፣ ኦርቶዶክስ ወይስ ክርስትና ትክክለኛ ሃይማኖት ነው ብዬ ባምንበት ምን ማረጋገጫ አለኝ? ለምሳሌ እኔ ወደዛ የምመጣበት መንገድ እና እሱን እስኪ ያስረዳኝ። ኦኬ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እና እንደከፈተው ትክክል ለመሆኑ ምንድን ነው ማረጋገጫችን? እኛ እንደዚህ ይላል መጽሐፋችን፣ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም አንድ እንዲጠፋ አይፈልግም እግዚአብሔር። ምን ዋስትና አለ? እሱን አምነን አንድ ሰው እንዲጠፋ እግዚአብሔር ፈቃዱ አይደለም፣ ፍላጎቱ አይደለም። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ክርስቶስ ወደ ዓለም ሲመጣ በዓለም ሊፈርድ ሳይሆን እንዲድኑ ነው። ከፋሉ በእርሱ በሚያምን አይፈረድበትም፣ ካመን አይፈረድብንም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ካላመነ ፍርድ ውስጥ ነው ያለው። ካመነ ግን አይፈረድበትም። ይህ ዋስትናችን ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 5 ክፈተው። ምንድን ነው ዋስትናችን? ክርስቶስን ስንይዝ ምን ይለናል ክርስቶስ? ቁጥር 5 ኢየሱስም ትንሣኤና ሕይወት እኔ ነኝ አለ። ትንሣኤና ሕይወት እኔ ነኝ። ማንም ፍጡር ተነስቶ እኔ ትንሣኤና ሕይወት ነኝ ሊል አይችልም። ሕይወታችን ራሱ የተሰጠንን። የሚያምንብኝ ቢሞት እንኳን ሕያው ነው አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሞት አይደለም። በእኔ አምናችሁ ብትሞቱ እንኳን ሕያው ትሆናላችሁ፣ ትነሳላችሁ። ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህንን ታምኛለሽ አላት። እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። ስለዚህ በክርስቶስ የሚያምን ዘላለም ሕይወት አለው። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 እንደ ክፈተው። ልጅን አይቶ በእርሱ የሚያምን ሁሉ አንድ አይደለም። ልጁን አይቶ ወልድን አይቶ ኢየሱስን አይቶ ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እንጂ የአባቴ ፍቃድ ይሄ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። የአብ ፍቃድ ምንድን ነው? ወልድን አይተ ማመን፣ እሱም ያስነሳሃል፣ የዘላለም ሕይወት እንጨምር ነው ይበቃል። ጨምር። ስለዚህ እሱ ምንድን ነው? የዘላለምን ሕይወት የሚሰጥ ነው። እሱን አይተን ከመጣን ክርስቶስን ብለን ከመጣን የዘላለም ሕይወት አለን ማለት ነው። የዘላለም ሕይወት ካለን ደግሞ ምን እንፈልጋለን ከዚህ በላይ? እሱ ምን ስለሰጠን? ትንሣኤ ሕይወትን ስለሰጠን፣ ዘላለማዊ ሕይወትን ስለሰጠን፣ ሞትን ሽሮ ትንሣኤን ስለሰጠን። ሞት በአንድ ሰው በኩል ገባ አይደል? በአዳም በኩል። ትንሣኤ ሕይወት ደግሞ በክርስቶስ ሆነ ማለት ነው። ስለዚህ በሱ ካመንን ምን አንሆንም ማለት ነው? አናፍርም ማለት ነው። ሕይወትን ስለሰጠን ቢ ክርስቲያን ምትለዋለ ነቢዩላህ ኢሳ ኢየሱስ ክርስቶስ ማለት ነው። እኛ በአሁኑ ከትውልዳችን አንጻር እንደተማርነው በትንሹም ቢሆን እንዳወቅኑና እንደተማርነው ከሆነ ነቢይ እንደሆነ ነው ማረጋገጫችን። እና በእናንተ ዘንዳ ደግሞ ጌታ ብላችሁ ተቀበላችሁት። በእኛ ደግሞ እንደ ውስጣችን እንደሚያውቀው ነቢይ ሆኖ ተልኮ እንደመጣ የምናውቀው። እሱ ጋር ደግሞ ምንድነው ልዩነቱ? የትጓን የተሳሳቱት የሚለውን ነገርም ንገረኝ። ያ መጽሐፍ ቅዱስ እንግዲህ በግልጽ ክርስቶስ የጌትነቱን አምላክነቱን ይናገራል። ነገር ግን ክርስቶስ የመጣውም በስጋ የተገለጠ አምላክ ነው። ያ በስጋ የተገለጠው አምላክ በስጋ የተገለጠው ቃል ወይም ወልድ በስጋ ሲገለጥ የተገለጠበት ምክንያት ለእኛ ለሰዎች ቤዛ ሊሆነን እንደሆነ እግሩ ስር ቁጭ ብለው የተማሩ ማቴዎስ ወንጌል ምዕራፍ 10 እና ክፈትልኝ ቁጥር 1 የጻፉልን ነገር አለ። ያዩት የዓይኑ እማኞች በጆሮ የሰሙት ቁጥር 1 ላይ
12ቱ ደቀ መዛሙርት መርቱ ወደ እርሱ ጠርቶ እንዲህ አላቸው፣ እንዲያወጡ በርኩሳን መናፍስት ላይ ደዌያንን፣ ሕሙማንን ሁሉ እንዲፈውሱ ስልጣን ሰጣቸው። ይህንን ስልጣን መስጠት የሚችል ፈጣሪ ብቻ ነው። አጋንንትን እንዲያወጡ ስልጣን የሰጣቸው ማለት ነው ክርስቶስ። የ12ቱም ስም ሐዋርያት ስም ይህ ነው። የመጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስ፣ የዘብዴዎስ ልጅ ያዕቆብ፣ ወንድሙም ዮሐንስ፣ ፊልጶስም፣ በርተሎሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፍዮስ ልጅ ያዕቆብም፣ ታዲዮስም የተባለው ልብድዮስ፣ ቀናናዊም ስምዖን፣ ዳግማዊ፣ እንደዚህ እያለ እነኚህ ናቸው። እነኚህ ሐዋርያቶቹ ስም ነው። ከነኚህ ውስጥ ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 እንደዚህ አካባቢ ላይ አንዴ ክፈትልኝ። ደቀ መዛሙርቶቹ ምን አሉ ስለ ክርስቶስ? እነኚህ የሾማቸው ስልጣን የሰጣቸው ምን አሉ? ክርስቶስን ማን ብለው ጠሩት? ምን ብለው ጠሩት? ቶማስም እንደዚህ ያለ ቁጥር 28 ላይ ቶማስም ጌታዬ አምላኬ ብሎ መለሰለት። ማንን? ክርስቶስን። እንደተወጋ እንደተቸነከረ ሲያሳየው ሲነካው ከመቃብር ሲነሳ ጌታዬ አምላኬ ብሎ ጠራው። ከ600 ዓመት በኋላ የመጣው መሐመድ ግን ኖ ጌታም አይደለም አምላክም አይደለም አለ። የሾማቸው ስልጣን የሰጣቸው ደቀ መዛሙርቶቹ ግን ጌታዬ አምላኬ አሉት። ዮሐንስ ወንጌል ምዕራፍ 13 ቁጥር 13ና እንደ ክፈተው። ዮሐንስ ቅድም እንዳየው ደቀ መዛሙርቱ የነበረው ምን ብሎ ጻፈልን? ክርስቶስ ምን ብሏል አለ? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን ምን ጌታና መምህር ስሆን እግራችሁን ካጠብኩ እናንተ እንዲሁ ደግሞ እርስ በርሳችሁ ታደርጉ ዘንድ እግራችሁን ትታጠቡ ዘንድ ይገባችኋል ብሎ ትእዛዝ ሰጣቸው ማለት ነው። ምን እኔ ጌታና መምህራችሁ ስሆን ብሎ እንዳስተማረ ዮሐንስ ጻፈልን። ከ600 ዓመት በኋላ የመጣው ግን ኖ ጌታ አይደለም ማለት ነው። ይህ አስቸጋሪ ነው የሚሆነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 31 እንዲክፈተው። ዮሐንስ ምን ብሎ ጻፈልን? እኔና አብ አንድ ነን አለን። ኖ አላህና ኢሳ አንድ አይደሉ፣ የተለያዩ ኢሳ ፍጡር ብቻ ነው ነቢይ ብቻ ነው ቢለን አንቀበልም። ኦኬ ዮሐንስ ወንጌል ምዕራፍ 2 ቁጥር 17 እና ክፈትልኝ። ደቀ መዛሙርቱንም የቤት ቅናት ከፍ አድርገው ኢየሱስም የቤተ መቅደስ ክርስቲያኖቹ ማትሳደቡ አዳምጡ። መጀመሪያ ኮመንት ዝም ብላችሁ አትስጡ። አንዴ አዳምጡ። ኢየሱስ ምን አላቸው? ይህን ቤተ መቅደስ አፈርሱት፣ በሶስተኛው ቀን አነሳለሁ አላቸው። ኢየሱስ መልሶ ይህን ቤተ መቅደስ አፈርሱት፣ በሶስተኛ ቀንም አነሳዋለሁ አላቸው። ከፍ አድርገው። ግደሉኝ፣ ስቀሉኝ፣ ግን እነሳለሁ አላቸው።